አንቺ ማን አባሮሽ ነው ነው ተኝተሽ ስታዩ ደግሞ ማለት ነው ከሌላ ሰው ያስገባታለሽ። ከቆንጆ መውደድ አለው ብዙ ጣጣ በምን ቀን አየሁት የሚያሰኘኝ መጣ ከምን ጣለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ምን ነው እንደው ጨርሳ ወላሂ ከእኔ እንጃ ብቻ አስጠላችኝ። ከድንበር ማጣት እሱ አልፈልግሽም ካለ አልፈልግሽም ነው። ማን እንዴ በግድ ልትጎትተው ነው እንዴ? መሳቂያ በሚዲያ ላይ መሳቂያ መሆን ማለት ነው። ወላሂ በጣም የሚያስጠላ የሚያስቀይም ነገር ነው ማለት ነው። እና ውዶች ዛሬ ፈኪ ኢሳምን አግኝታ ዛሬ መልስ ሰጥቷታል ማለት ነው። እና ውድና የተከበራችሁ የዩቲዩብ ተከታታዮች ላይክ ሰብስክራይብ እያደረጋችሁ ተከታተሉን ማለት ነው። ሰርጎ ሰበብ ደስታዬን ከመረው እንደ ድንጋይ ክብር ለምሌላ መስሎ ምን አባቱ አንገትን ትደፋለህ እንዴ? እንደ መልካም ሰው ደግሞ እኔ ምን ላድርግ? እኔ ተጨነቅኩ እኮ በመሀል ቤት የራሴ ጉዳይ ታውቃለህ። እሱን ተውኩ እንጂ ከምንም አይበልጥም ከጓደኛዬ የማይበልጥም ብዬ ተውኩ እሱን ነገር። አሁን እዚህ ጋር በቴሌግራም በኢንስታግራም ምናምን በቃ መውጫ መግቢያ ያሰጠችኝ እግዚአብሔር። በቃ ኧረ ኢሳምን አገናኘኝ እንዲህ የምትልከውን ቮይስ አሰማለሁ እያለቀሰች። በቃ እኔ አልችልም እንደዚህ አይነት ነገር። እኔ በምን ቀኔ ነው የወደድኳት እሷን ራሱ ላለው እንኳን ሌላ ሰው ምናምን ወላሂ በጣም ነው የምናደደው። እኔ ደግሞ በቃ አገናኘኝ ምናምን በቃ ምናምን ስትል አንተም ያለበት ምናምን ሁኔታ ልክ ስላልነበረ ኧረ እንኳን አወራች እባክህ። እንትን የሪል ፊሊንግ ሆነ እኮ ማውራቱ አሪፍ ነው ይቀላል እኮ። እኔም እኮ እሱን እኮ ነው በአካል ታወራ ብዬ እኮ ነው ለብሳና የሚቀላት እኔ ምን ያደርግልኝ ከዚህ ላይ ቦታ ማለት ነው። እንኳን ሌላ ሰው ጋር ስንጠለጠል አልታየውም። ግን ለራሱ አሪፍ ነው። በጣም የምትሰደቡ ስለላቀም ብዙም ዩቲዩብ ላይ ያላትን ነገር አላውቅም። እንዲህ በቅርበት የሆነ ጊዜ ተገናኝተን ነበርና ለየሆነ ፕሮግራም በዛ ተዋወቀ ምናምን እና ግን እኔ ታሳዝነኛለች። እንዲህ ማሳዘናላ ታሳዝነኛለች። እና ያው እኔ ከኢክራም ጋር ብትሆን እኮ ደስ ይለኛል እኮ። ግን ያው ያለውን ነገር ትንገርህ ብዬ ነው። እስቲ በአካል ታውራ የሆነ ቀለል እንዲላት ነገር አለ አይደል? ይቀለላት ይመቻት እንደዛ ብዬ ነው። ራሱ ደብሯታል መሰለኝ ልጅቷ። ትንሽ ነገር ነው በቃ ታለቅሳለች ምናምን ብታይ እንደማለት ይሄ አንደኛ እንደምንፎጋገረው ምን አይደለችም። በቃ የሆነ ትንሽ ሲፎገራት የራሴ ላይፍ ባክ ይሄን አንዱ የምትወደውን ጥቷን የሚወዳት የሆነ ልጅም አለ መሰለኝ። አይ ቲንክ ማብራት የሚሰራ እንጂ እኔ እኮ አያቸዋለሁ። ይሄ ተከታታይ ምናምን ባልሆነ እንደማ ይቻቻል አይቀም ታውቃለህ። ኧረ ይለቀቃሉ በደንብ ዩቲዩብ ከርኮ ዩቲዩበር ማን ነው ብለህ ቼክ ታደርጋለህ። እና ውድና የተከበራችሁ የዩቲዩብ ተከታታዮች ሁላችሁ የሚገርም ነው። ክርክርም አለው ማለት ነው። እንዴ ማፍቀር ይሄን ያክል መከራከራለ እንዴ? ወንድ አይደል እንዴ? ወንድ ልጅ ተከራክሮ ናግባኝ ይባላል? አረ ማፈር ነው። በጣም ያሳፍራል እና በጣም የሚያስጠላ ነው። አረ ራስሽን ብታስከብር ይሻልሻል ፈኪ። እንደዚህ አይነት ነገር ይቅርብሽ ብዬ ነው እኔ እንደ እህትነት የምመክርሽ። በሚዲያ ላይ በእንደዚህ አይነት
መልኩ በጣም ያስጠላል። እና ውድና የተከበራችሁ ዩቱብ ተከታታዮች እኔ እንጃ አብዴን አልመሰለኝ አንዳንድ ጊዜ እንጃ በጣም ያስጠላል ማለት ነው። እና ላይክ እና ሰብስክራይብ አትርሱ። ቻው